በጣም አጠቃላይ ሜሴጆችን ታውቃላችሁ ማለት ነው። እግዚአብሔር ከሰጠን ላይ ቃል ፍጹም የሆነውን ነገር ይስጠን። አሜን አላችሁ ወይ? እግዚአብሔር የተባረከ ይሁን። ስለዚህ እኝም ብላቴና አብረን ሁላችን እስኪ እንጸልያለን። ወንጌላዊ ታዴ ወደዚህ መጣና ብላቴናውን ይቀበላል። ብላቴናውን ተቀብሎ ሁላችን አብረን እንጸልያለን። እስኪ ያጨበጨብን ወንጌላዊ ታዴ ወደዚህ ናታ። ጪሉ መንፈሳዊ ጠባ ሀፋፋዮ እስኪ እግዚአብሔር ክብሩ እስኪ እንጸልያለን። መንፈሳዊ ነገር ዛሬ ቦልተን እንላቃለን። እንጸልይ። ጻድቅ አምላካችን እግዚአብሔር ሆይ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ክብር ለስምህ ይሁን። ስለዚህ እግዚአብሔር አምላካችን ስለ ድንቅ ስጦታ ለዘላለም ስምህ የተባረከ ይሁን። ይሄ ልጅ እግዚአብሔር አምላካችን ሆይ እንደ ስሙም በኢየሱስ ስም ፍጹም ይሁን። ኢዮአታም ማለት ፍጹም ማለት ነው። ይሄ ልጅ በናዝሬቱ ጌታ በኢየሱስ ክርስቶስ ስም በሕይወት ዘመኑ በሙሉ በፍጹምነት እግዚአብሔር ሆይ እያደገ እግዚአብሔርንና የእግዚአብሔርን ሕዝብ የሚያገለግል በዘመኑ ደግሞ ቀንበር ሰባሪ ልጅ እንዲሆን በኢየሱስ ጌታ ስም እንጸልያለን። ይህን ብላቴና ደግሞ ለዚህ ቤተሰብ ደግሞ እግዚአብሔር አምላካችን ፍጹም ባርከ ስለሰጠኝ ለዘላለም ተባረክ። አሁን ከዚህ በኋላም ደግሞ እግዚአብሔር አምላካችን ሆይ እንጸልያለን። እነዚህ እግዚአብሔር አምላክ ፍጹም የሆኑ የሆኑ ፍሬዎች በኢየሱስ ስም ይብዙልን። ስለነበረን ጊዜ ለዘላለም ተባረክ። እንደገና ደግሞ ለዚህ ጌታው ከነዚህ ብላቴናዎች ደግሞ ማድረግ የሚገባውን ሁሉ ማድረግ እንዲችሉ ለወላጆቻቸውም ለወላጆቹም ደግሞ አቅምና ጉልበት እንድትሰጣቸው በኢየሱስ ስም እንጸልያለን። ስለ ሁሉም ለዘላለም ተባረክ። ስለነበረን ጊዜ እናመሰግናለን። በኢየሱስ ክርስቶስ ጌታ ልጅ ስም አሜን። መቼም ልጅን የሰጣ እግዚአብሔር ስለሆነ እንደ ልጅ ያለ በረከት የለም። ቶሎ ብላችሁ እናንተ ውለዱና ምንድነው ቤተ ክርስቲያን ያው ተቀብላለች የሚል ልጅ ከዚህ በኋላ ልጅ በሚመጣበት ጊዜ ለልጅ የተመደበ በረከት ራሱ ይሄ በረከት ያገኘዋልና ቤተ ክርስቲያን ለወላጆች መልሳ ትሰጣለች። ምን እያለች ነው የሚሰጠው? በእግዚአብሔር ጥበብ፣ በእግዚአብሔር ቃል፣ በእግዚአብሔር ሞገስ ቤተሰብን በማክበር ቤተክርስቲያንን በማክበር ለአገር እድገት ለእግዚአብሔር ክብር አሳድጉ፣ አድራውን ተረከቡ እያለች ቤተክርስቲያን መልሳ ወደ ቤተሰብ ሰጣለች። እያጨበጨብን ለቤተሰብ ኢዮአታም በሚመጣበት ጊዜ እኔ ወደ እግዚአብሔር ቤት ባዶ እጄን አልሄድም፣ ለመጀመሪያ ጊዜ ወደ እግዚአብሔር ቤት እየገባው ስጦታዬን ይዤ እገባለሁ ብሎ እዚህ ትልቅ ስጦታን ይዞ መጥቷልና ኢዮአታምን እግዚአብሔር ለራሱ ክብር ያሳድግ። እያጨበጨብን ወደ ቦታ